ህወሓት የቀድሞውን የመንግስት መዋቅር ለፌዴራሉ መንግስት መደራደሪያ ለማድረግ ማቀዱ ተሰማ። በክልል የጸጥታ መዋቅር ውስጥም አዲስ የሹመት ለውጥ ተደርጓል። ግብጽና ኤርትራ የቀይ ባህር ደህንነትና የወደቦችን ማስተሳሰር በተመለከተ ትልቅ ስምምነት ተፈራረሙ። ጠቅላይ ሚኒስትሩ በዛሬው ዕለት ባስተላለፉት መልእክት አላየንም አልሰማንም አትበሉ ሲሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቤጂንግ መልስ በኢራን ጉዳይ ላይ ጠንከር ያለ ውሳኔ እንዲያስተላልፉ እየተጠበቀ ነው። ኢራን በሆርሙዝ የባህር ሰርጥ ላይ አዲስ የትራፊክ ስርዓትና የቀረጥ አሰባሰብ መመሪያ ማውጣቷ ተሰማ። የሶማሊያ ፕሬዝዳንት በአፍሪካ ቀንድና በጎረቤት ሀገራት ዘንድ ያላቸው ተቀባይነት እየቀነሰና ግንኙነታቸው እየቀዘቀዘ መምጣቱ ተነገረ። ፈጣን መረጃዎች በየሰዓቱ እንዲደርሱ ቻናሉን ሰብስክራይብ እና የደወል ምልክቱን በመጫን እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። ህወሓት የቀድሞውን የክልል ምክር ቤትና የመንግስት መዋቅር በድጋሚ ወደ ስራ መመለሱ አነጋጋሪ ሆኗል። ይህ እርምጃ ፕሪቶሪያ ስምምነት በተፈረመበት ወቅት የነበረው መንግስት መፍረሱን በግልጽ ያወጀ ተግባር ነው ሲሉ የቀድሞ የፓርቲ አመራር አጥብቀው ተችተዋል። የቀድሞ የህወሓት ማዕከላዊ ኮሚቴ አባልና የጊዜያዊ አስተዳደሩ ከፍተኛ አመራር የነበሩት አቶ በየነ መክሩ ከትግራይ ቴሌቪዥንና የዩቲዩብ ቻናል ጋር ባደረጉት ቆይታ ድርጅቱ የቀድሞ መዋቅር ከፌዴራል መንግስት ጋር እንደ መደራደሪያ ካርድ ለመጠቀም ማቀዱን ፍጹም አግባብነት የሌለውና ህጋዊ መሰረት የሌለው ነው፣ ምክንያቱም ጉዳዩ በሙሉ የተዘጋ ነበር ሲሉ ተከራክረዋል። በአንጻሩ የህወሓት የአሁኑ አመራሮች የክልሉን ህጋዊ መዋቅር ለማስቀጠልና የህዝቡን ጥቅም ለማስከበር የሚረዳ መሆኑ በተደጋጋሚ በመግለጽ ላይ ናቸው። በተያያዘ ዜና በትግራይ ክልል የጸጥታ መዋቅር ውስጥ አዲስ የስልጣን ሽግሽግ እየተደረገ ሲሆን ሌተናል ጀነራል ታደሰ ወረደ የሾሟቸው ከፍተኛ አዛዦች ከኃላፊነታቸው መነሳታቸውም ታውቋል። ዛሬ በአስመራ በተካሄደ የከፍተኛ ባለስልጣናት ምክክር የግብጽና የኤርትራ መንግስታት የወደቦች ማስተሳሰርና የቀይ ባህር ደህንነት የተመለከተ ፊርማ ስነ ስርዓት አከናውነዋል። በግብጽ ፕሬዝዳንት አብደል ፈታህ አልሲሲ የተወከሉ ሁለት ከፍተኛ ሚኒስቴሮች አብደል አቲና የትራንስፖርት ሚኒስቴር ካማል አልዋዚ ከካይሮ አስመራ በመጓዝ ስምምነቱን ፈርመዋል። በኤርትራ በኩል ፕሬዝዳንት ኢሳያስ አፈወርቂ በተገኙበት የውጭ ጉዳይ ሚኒስቴር ኡስማን ሳሌህ ስምምነቱ በይፋ ፈርመዋል። በኤርትራ በኩል በሚገኙ የባህር በር መተላለፊያ የአሰብና የምጽዋ ወደቦችን ከግብጽ ግዙፍ ወደቦች አይንሶክና አዳቢያ እንዲሁም ከስዌዝ ቦይ ጋር ማስተሳሰር እንደሆነ ዴይሊ ኢጂፕት ዘግቧል። ግብጽ በአፍሪካ ቀንድ ሀገራት ላይ የምታደርገውን ዲፕሎማሲያዊ እንቅስቃሴ አጠናክራ የቀጠለች ሲሆን ከዚህ ቀደም ከጅቡቲ ጋር የዶራሌ ወደብን ለማልማት መስማማቷና ወደ ሶማሊያ የሰላም አስከባሪ ጦር ለማስገባት ጥረት ማድረጓ ይታወሳል። ይሁን እንጂ የአፍሪካ ህብረት በቂ ፈንድ ማሰባሰብ ባለመቻሉ የግብጽ ጦር ወደ ሶማሊያ ሳይሰማራ ቀርቷል። በተጨማሪ ግብጽ በደቡብ ሱዳን በኩል በሚስጥር ጦር አስፍራ ነበር ቢባልም ጁባ ጦሩ ለቆ ይውጣልኝ የሚል ቀጭን ትዕዛዝ ማስተላለፏን የሚገልጽ ያልተረጋገጡ ሪፖርቶች ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ከፍተኛ አጣብቂኝ ውስጥ ገብተዋል። ከቤጂንግ ጉብኝታቸው መልስ ትራምፕ በኢራን ላይ ወታደራዊ እርምጃ የመቀጠል ወይም ያለመቀጠል ውሳኔ ያስተላልፋሉ ተብሎ ይጠበቃል። ዘ ስትሪት ጆርናል በጽሁፍ ላይ እንደዘገበው እስራኤልና አሜሪካ በቀጣይ ሳምንታት ጦርነቱን ለማስቀጠል የሚያስችል ዝግጅት አጠናቀዋል። በሌላ በኩል ኢራን በዓለም አቀፍ የሆርሙዝ ባህር ሰርጥ ላይ አዲስ የትራፊክ ስርዓትና የባህር ላይ የመሰብሰብ እቅድ እንዳላት በይፋ አረጋግጣል። በዚህ መሰረት በሰርጡ የሚያልፍ የንግድ መርከቦች ሙሉ በሙሉ የአገልግሎት ክፍያ እንዲፈጽሙ ይገደዳሉም ብለዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በአፍሪካ ቀንድ ቀስ በቀስ ብቸኛ የሆኑ መምጣታቸውም ተነገረ። ጎረቤት ሀገራት የስልጣን ዘመናቸው አብቅቷል፣ ህጋዊነት የላቸውም በሚል ምክንያት ከሞቃዲሾ መንግስት ጋር ያላቸውን ዲፕሎማሲያዊና ወታደራዊ ግንኙነት በይፋ ማቀዝቀዝ መጀመራቸው ተዘገበ። ከዚህ ቀደም ግብጽ፣ ኤርትራና ሶማሊያ ሊመሰርቱ የነበረውን የሶስትዮሽ ወታደራዊ ስምምነት ሶማሊያ በመጨረሻ ሰዓት የማትፈልግ መሆኑን አስታውቃለች። የሰዓቱ ፈጣን መረጃዎች ይመስሉ ነበር። ቪዲዮ ላይክ እና ሼር በማድረግ ለሁሉም አዳርሱ።